ብዙ ሰባኪያን ከ16 ጀምሮ ወደ ታች ያለው ክፍል ብቻ ነው የሚያተኩረው። እዚች ጋለው አንዲት ቁጥር ያነበብኩበት ምክንያት አለ። እሷ ክፍል እንደዚህ ነው የምትለው። ከዚያም ወዲህ ወደ ፊልጵስዩስም ደረሰ። እርሷንም የመቄዶንያ ከተማ ሆና የወረዳ ዋና ከተማና ቀኝ አገር ናት። በዚህችም ከተማ አንዳንድ ቀን ይቀመጥ ነበር ይላል ጳውሎስ። ይህንን ቃል ለምን እንደተናገረ ጥቅጥቅ እናያለን። የመጽሐፉን ጸሐፊው ሁላችሁም ሁል ጊዜ እንደምናገር እንግዲህ ሁል ጊዜ ሴቭ እንድታደርጉ ፈልጋለሁ። የሐዋርያ ሥራ ግዙፍ ምዕራፍ 28 ምዕራፍ አለ። በጣም ግዙፍ መጽሐፍ ነው። ይሄንን ጸሐፊው በጣም እጅግ በጣም ወደውና ማከብሮ ዶክተር ወንጌላዊ ሉቃስ ነው። ሉቃስ የሐዋርያ ሥራ የመጀመሪያ የጻፊ ሲሆን ቀጥሎ ደግሞ ሐዋርያ ሥራ ላይ እሱ ለመጻፍ በሚጀምርበት ሰዓት የ12ቱም ሥራ ተደምሞ ለመጻፍ በተነሳበት ጊዜ ጳውሎስ በመሃል ገባ። እንግዲህ 9ኛ ምዕራፍ ላይ ጳውሎስ የገባው ጳውሎስ በመሃል ገባ። የአይሁድ ሰዎችና ሰባኪዎችን ገዳይ የነበረ ሰውዬ በመሃል ገባ። በመሃል ሲገባ እንግዲህ ጳውሎስ ገዳይ እንደነበረና አስጨናቂ እንደነበረ በዛው ምዕራፍ ላይ 9ኛው ምዕራፍ ላይ ተነገረ። በዛው እየገደለ እያጠፋ ወደ ሌላ ከተማ በሚወርድበት ሰዓት የአይሁድ ሰባኪዎችና የአይሁድ የሕግ መምህራን ላይ ተሹሞ እህል ወይም ይሄ የምግብ ሼፍ ተብሎ የተሾመው ወይም ምግብ አምሳሊ ተብሎ የተሾመው እስጢፋኖስ የሚባለው ሰባኪ ተገኘ። እንግዲህ 8ኛ ምዕራፍ ነው ይሄ ሰባኪ የተገኘው። ይህንን ሰባኪው ግማሽ ፓርት ምግብ አዘጋጅቶ በግማሽ ፓርት ወንጌል ለመስበክ ሱስ ስለነበረ ወጣ። በዛው በወጣበት ከተማ ጳውሎስና ተከታዮችን አብሮ ነፍስ ገዳይ ተብሎ የሚጠሩ ሰዎችን ለማጥፋት የታወቁ ሰዎች ከጳውሎስ ጋር ተገናኙ። ከጳውሎስ ጋር በተገናኙበት ሰዓት ጳውሎስም ደግሞ ይሄ እስጢፋኖስ የሚባል ሰው ጋር ሲደርስ እስጢፋኖስ ወንጌልን በኃይል ስለሚሰብክና ሰማይ ብቻ ተኮር ያደረገ ትምህርት ስለሚያስተምር ብዙ ሕዝብ አጠገቡ ነበረ። ከዛ ሰውየው ጩኸቱና ስብከቱ በክርስቶስ ኢየሱስ ላይ ተኮር ስላደረገ ብቻ ጳውሎስን ከሰውነቱ ልብሱን እንዲያገፈፉና እንዲያወጡ አስደረጋቸው። እነዚህ ሰዎች በጳውሎስ ላይ የነበረው ልብሶችን በሙሉ አወጡና እንግዲህ የእስጢፋኖስ ልብስና ጫማው ጠባቂ አይደለም፣ እንዲህ ጠባቂ ነው። ጃስት ይሄ ቃል በጣም ይገርመኛል። ጳውሎስ ይጠብቃል፣ በተከታዮችን ደግሞ ያስገድላል። እነዚያ እናንተ ድንጋይ ወርውሩ፣ እኔ የእስጢፋኖስን ልብስ እጠብቃለሁ። በዛ ቦታ ላይ እሱ ገዳይ አይደለም፣ ጠባቂ ነው። በጣም ይገርመው። ሰውየው ላይ ደግሞ እስጢፋኖስ የሚሰብከው ስብከት ውስጥ ያለው መልስ አለ፣ ምሕረት አለው። እጅግ በጣም ከባድ ምሕረት ምንድነው? ዛሬ ከ2000 ዓመት በፊት በመስቀሉ ተሰቅሎ የሞተው ያ የክርስቶስን ፍቅር፣ ያ የፍቅር ንግግር፣ ያ የፍቅር ኃይል በኔ ላይ ብሎ በሚጸልይበት ሰዓት መልስ ነው የለቀቀው። አብ በሚወዳው ሰው ላይ በጣም ወንጌል ለመስበክ ሱስ ያለው ሰው ላይ መጀመሪያ ቅባት አድርጎ የሚለቀው የመጀመሪያ የቅባቱ ስታንዳርድ መልስ ነው፣ ምሕረት ነው። ምሕረት ይለቅልሃል። ምሕረትን ካለ ለጓደኛ ይቅር ትላለህ፣ ከዛ ለአካባቢ ይቅር ትላለህ፣ ለወገው ይቅር ትላለህ፣ ለአስጨናቂው ይቅር ትላለህ። ምን አገባኝ ትላለህ። ያስከው እውነት ስላልዘግ ያስከው እውነትን ስላመልክ ብቻ ለሰው ይቅርታ ትለምዳለህ። እስጢፋኖስ ላይ የመጀመሪያ ቅባት ይቅርታው ነው። ጳውሎስን ተከታዮችን ልብስ ሲያወጡ ቀጥሎ በድንጋይ ሲወግሩ ይቅርታ ብቻ ነው። ምንድነው ነው? በአብ ቀኝ የተቀመጠው ይኸው ያ ዓለምን ኃጢአት ያስወገደው የእግዚአብሔር በግ ይመለከታል። በጉን ካየ በኋላ የስጋዊ ስሜት፣ የስጋዊ ጡንቻ፣ የስጋዊ ንግግር ስሜታዊ መሆን አቃተው። ይቅርታ ጸለለ። እንዴት ያለው? ያ መስቀሉ ላይ ያለ ያ በኢየሩሳሌም ከተማ አቅራቢያ የነበረው ከወንበዴዎች መካከል ሲሰቅል አንተ አጠገብ ያለው ለገዳውና አጠገብ ያለው ለሌባው ለሁለቱ ሰዎች የጸለይከው ይቅርታ፣ ቀጥሎ ለዓለም ሁሉ ኃጢአት ለማስወገድ የተሰቀልከው ንጹህ የእግዚአብሔር በግ ሆይ ካንተ የተባልከው አንድ ነገር አለ፣ ካንተ የተቀበልከው አንድ ነገር አለ። ምንድነው? ዛሬ ምን የሚያጉሩ ሰዎች አያውቁምና ይቅር በላቸው። የእስጢፋኖስ ጸሎት ነው። ባይዘው ቋሚ ሰባኪ አይደለም። ይሄ ሰው በግማሽ ሰዓት የራሱ ስራ አለው። ቀጥሎ
ከአይሁድ የሚበልጥ ክርስቶስ ለመግለጽ ጸጋ አለውና መልስ አለው። ለሳውሉ ምሕረት ለመጸለይ ነው የወጣው። ምሕረት በሚጸልይበት ሰዓት ቸርነቱ አስገርመው። ጳውሎስ መጀመሪያ ጊዜ ነው ልብስ ጠባቂው ነው ነፍስን አይቶ ማንቁርቱ ይዞ ነበር ቢገለው። የሰውየው ንግግሩ ከነፍስ ጋር የተገናኘ ስለሆነ አልቻለበትም። ጥምልምል አለ። ምንም ማድረግ አይቻልም። በተከታዮችን ደግሞ እንደወገሩና እነዚያም እንዲያጠፉ አደረገው። ምን ማለት ነው? በጣም ይገርማል። እሱ ፈራ፣ ሌሎችን አስገባ። ለሌሎቹ ሁሉ ይሄኛው ሰውዬ ይቅርታ ጠየቀ። አያውቅምና ይቅር በላቸው። ከኢየሱስ ቀጥሎ ይሄን ጸሎት የጨመረው እስጢፋኖስ ብቻ ነው። ሌላ ሁሉ እስካሁን ምንም የጨመረ ሰው የለም። በጣም ይገርመኛል። ይሄኛው ጳውሎስ ይሄንን ይቅርታ ደግሞ ምን ሆነ መሰለህ? በጳውሎስ ላይ በጣም ከፍተኛ ሆነ ከአደገኛ ግሬስ ሆኖ ተላለፈ። ኤችአይቪ ከአንድ ሰው ወደ ሌላ ሰው እንደሚተላለፍ በጳውሎስ ላይ እስጢፋኖስ ውስጥ የነበረው ጸጋ አለፈ። ዛሬ ካንተ ሰዎች የሚቀበሉ ጸጋ አለ። አለፈ። ጳውሎስ ከዛች ቀን ጀምሮ ነፍስ ገዳይ መሆን አልቻለም። ተጠልፎ ገባ። በማይወድበት መስመር ውስጥ ገባ። ገዳይ የተባለው ሰው ሰባኪ መባል አይከብድም። በጣም የሚያለቅስ ሰው ያለቀሰ እንባ ካይኑ እያለ ለመሳቅ አይከብድም። የሚያለቅስ ሰው ቶሎ ለመሳቅ አይከብድም። እንደዚህ እኮ ነው። አሁን እዚህ ጋር ነፍስ ገዳይ፣ እዛ ጋር ሰባኪ። በጣም ይገርም። በአንድ ምዕራፍ ልዩነት ነው። በዛች እኮ ነው። አሁን እዚህ ጋር ነፍስ ገዳይ ነው። ከዛ ቀጥሎ እዚህ ጋር ደግሞ ሰባኪ ሆነ። 3 ቀን ብቻ አስተኛው። አምላኬ ለምን ታሳድደኛለህ አለው። እኔ ማንም አሳድጄ አላውቅም አለ። የአይሁድ ሰባኪዎችን እነዚህ ጴጥሮስ ያልተማሩ ሰዎች እነዚህ ሰዎች ነው እኔ የሚያሳድድ ስል ኖ አለ። እኔ ነው የምታሳድድ። እኔ አንተ እንዴት ነው ያሳደድኩት? እኔ አንተ ላነካው ስል በእነሱ ውስጥ እየሄድኩ ያለው እኔ ነኝ። እነሱ እጅ ላይ ነው ያለው። እነሱ አፍ ላይ ነው ያለው። በእነሱ ንግግር ውስጥ ነው ያለው። በእነሱ እውቀት ውስጥ፣ በእነሱ አይምሮ ውስጥ እኔ ያለው። ስለዚህ የነካው ጴጥሮስም አይደለም፣ የነካው እስጢፋኖስ ብቻ አይደለም፣ የነካው ዮሐንስ ብቻ አይደለም፣ የነካው ተከታዮች ብቻ አይደለም። እኔ ነኝ የነካው። እኔ ያስቀመጥኳቸው ኃይል አለ። ከኢየሩሳሌም ኃይል ይዛችሁ ውጡ፣ ወደ ይሁዳ፣ ወደ ኢየሩሳሌም፣ ወደ ዓለም ዳርቻ ሁሉ ሂዱ፣ ወንጌልን ለፍጥረታት ሁሉ ምን ያድርጉ? ስበኩ የተባሉ ቃል ይዞ ነው የወጡት። እነሱ የነካቸው ማለት እኔ ነኝ የነካቸው። አንተ አሁን ከዚህ በኋላ እንደነሱ እንድትሆን አደርጋለሁ። እንደነሱ እንደማን? እንደነሱ ምን ማለት ነው? ስሜን ተሸካሚ ትሆናለህ። ሳይታሰብ ሳኦል ተብሎ የሚጠራው ስም ጳውሎስ ተብሎ ተሾመ። ሳኦል የሚለው ቃል ትናንት ለመናገር ትንሽ ሞክረን በሮም ከተማ ነዋሪና በሮም ከተማ ደግሞ ነባር ሰው ስለሆነ አባቱ በሮም ከተማ ታዋቂ ወታደር ስለሆነ ይሄ ልጅ ደግሞ በሮም ከተማ አለ የተባለ በገማልያል ስለተማረ የሕግ መምህራን መካከል እንደ አንዱ ስለተባለ ስብሰባ ካለ ቤት ማጥቃጫ ቁጭ ብሎ በአይሁዶች ላይ የሚሰበሰብ ዋናው ከመምህራን ጋር ስብሰባ የሚያካሄድ ሰው ሲሆን ሳኦል የሚባለው ስሙ ትርጉም በሮማስጥ ትርጉሙ ምንድነው ካላችሁ በደንብ ስሙ። ከነገስታት ስም ወይ ከሹማምንቶች ስሙ እንደ አንዱ ማለት ነው ትርጉሙ። ቀጥሎ ሳኦል የተባለው ይሄ ሲሆን ጳውሎስ ተብሎ ተሰይሞ ወደ ኢየሩሳሌም ከተማ ሲገባ እነዚህ የሮም ሰዎች እንደዚህ ብሎ ደግሞ ለስሙ ትርጉም ሰጡ። አንተ ትንሽ አሉ። ጳውሎስ ስሙ ትርጉም ትንሽ ማለት ነው። ጳውሎስ የሚለው የስሙ ትርጉም በእነሱ ቋንቋ በሮማስ ትንሽ የተናቀ ማለት ነው። ምን ማለት ነው? ከመስመሩ ወጥቷል ማለት ነው። ከመስመራችን ወጥቷል፣ ከገዳይነት ወጥቷል። ድሮ የነበረው ሹመት አንስተን አሁን ጳውሎስ የሚለው ስሙ ትርጉም ትንሽ ማለት ነው። ትንሽ ብሎ ገጸቱት። ምን ማለት ነው? ጳውሎስ አልከፋም፣ በአንድ ጣት ቆመ። እንደገና ለመስበክ ተዘጋጀ። የክርስቶስን መንፈስ ይዞ ቀጠለበት። በሱ ላይ የነበረው የምህረት መንፈስ ማንም ሰው ላይ እላፊ እንዲያወራ አላደረገም። በደንብ ስሙ። ሕግ መማር ነበር፣ ሕጉን ተወ። ላይሰንስ ነበር፣ ተወ። ከእውቀት ነበረ፣ ተወ። መንፈሳዊ ማንነት ውስጥ ገባ። መንፈሳዊ ልውና ውስጥ ገባ። መንፈሳዊ ጸሎት ውስጥ ገባ። ይሄ ሰውዬው በእንደዚህ አይነት ኃይል ውስጥ ተለቅልቆ ወደ ሮማን ከተማ አልፎ እንዳነበብኩና እንዳዩዋቸው እንደነገርኳቸው ወደ ፊልጵስዩስ ከተማ ገባ። የፊልጵስዩስ ከተማ ደግሞ በዛች ከተማው ላይ አደገኛ ሜዶቆኒያ የተባለ የምትጠራው አደገኛ ከተማ ነች። እቺ ልዩ ከተማው የከተማው ዋና ወረና ናት። እዚህ ከተማ ላይ ሰባኪ ከመሆኑ በፊት ጳውሎስ አንዳንድ ቀን ይቀመጥ ነበር፣ አንዳንድ ቀን ያልፍ ነበር፣ አንዳንድ ቀን ያልፍ ነበር፣ አንዳንድ ቀን ተቀምጦ ያልፍ ነበር እና በዛች ከተማ ሰባኪ ሆኖ ገባ። ከተማይቱ ምስጢር ልንገራችሁ። ከኔ ጋር ናችሁ? ዝም ብሎ ጮይት ነው የተማራችሁ? አዎ።
ከተማይቱ ምስጢር እንገራችሁ። ብዙ ሰው ጳውሎስ ሲያልፍ አጋንንት ወደቀ ብቻ ነው የሚለው። እኔ አወሪ ሰገና ነው በደንብ ስሙኝ። ወደቀ ብቻ ከተማይቱ ያለው ምስጢር ማወቅ አለበት። መጀመሪያ ለአንድ ክርስቲያን ማወቅ ያለበት መጀመሪያ የተፈጠረበት ያለው ከተማ ውስጥ ያለው ነገር ምንድነው? እሱ ነው። ከዚያም ወደ ፊልጵስዩስም ደረሰ። እርሷንም የመቄዶንያ ከተማ ዋና የወረዳ ዋና ከተማ ቀኝ አገር ናት። በዚያችን ከተማ አንዳንድ ቀን ይቀመጥ ነበር ይላል ጳውሎስ። ቀኝ አገር ናት፣ የመቄዶንያ ዋና ወረዳ ናት። በዛች ከተማ ላይ ጳውሎስ ወንጌል መስበክ ከባድ ነው። ለምንድን ነው የሚከፍተው ካላችሁ ፊልጵስዩስ ከተማ ነዋሪ ናት። እቺ ሴት ወደ 16 ከታች ወደ ታች ስታነቡ እዚህ ከተማው ላይ ያለችው ጳውሎስና ሲላስ ሲያልፍ ልዑል የእግዚአብሔር ሰዎች ብላ የምትጠራው እቺ ጠንቋይቱ የሟርተኝነት መንፈስ የነበረባት አንዲት ግሬድ ያለች የተባለችው ሴትዮዋ የፊልጵስዩስ ዋና ከተማ ነዋሪ ናት። እቺ ሴት ለራሷ አልፋ ለሌሎች የምትጠርት ናት። የጥንቁልና ስራ በጣም የታወቀች ናት። እሷ ራሷ መልኳ አይታይም፣ ከለሏ አይታይም፣ ከመጋረጃ አትወጣም። ሰው ትበለጽጋለህ ብላ ሰው እንደዚህ ትሆናለህ ብላ ሰው ሁሉ ወደ መንፈሱ የከነነበት ከባድ የሆነ ከተማ ነው። እዛ ከተማ ፊልጵስዩስ ከተማ ላይ የሁለት ብሉይ ኪዳን አገልጋዮች ትምህርት አለ። የሁለት ሰዎች ትምህርት አለ እዛ ከተማ። አንደኛው ከሲዶና ሀገር የመጣችው የእስራኤል ንጉስ የአካብ ሚስት የሆነችው የኤልዛቤል መንፈስ ነበረባት እዛ ፊልጵስዩስ ከተማ። ሁለተኛ ደግሞ የእርግማን አገልጋይ አለ። እስራኤላውያን ትዝ ይላችኋል። እስራኤላውያን ወደ ከነዓን በሚጓዝበት ሰዓት በመንገድ ይሄ ባላቅ የሚባለው ንጉስ ብር ይሰጣለሁ፣ ወርቅ ይሰጣለሁ፣ ከዛ ያለው ነገር ሁኔታ ይሰጣለሁ። እስራኤላውያን እርግም ተብሎ በመጀመሪያ በደብዳቤ የተጠራው አንድ የእርግማን አገልጋዩ ባሊያም ተብሎ ይጠራል። ባሊያም መንፈስ አለ። የባሊያም ትምህርት ክርስቶስ እንዳሰማ ነው የሚያደርገው። እርግማን ነው፣ ይነቅላል፣ ይተክላል። እርግማን ነው፣ ያጠፋል። የእርግማን ቃል ብቻ የተሸከመበት አደገኛ መንፈስ አለ። እነዚህ ሁለት መንፈስ ወዴት ነው ያለው? በፊልጵስዩስ ከተማ ላይ ነው። በደንብ ስሙኝ። ሁለት መንፈስ። አንደኛ ኤልዛቤል መንፈስ አለ። ባይዞ ሰው ሁሉ ኤልዛቤል ብሎ የሚጠላ ሰው አለ። ኤልዛቤል እኮ ለባሏ ታማኝ ሰው ናት። በደንብ ስሙኝ። ለባሏ ታማኝ ሰው ናት። ትቀባባለች፣ ቆንጆ ናት። ለባሏ ነው። ከሌላ ወንድ ጋር የምትተኛ ሴት አይደለችም። እናንተ ኤልዛቤል መቆም የለበት። በኤልዛቤል ያለው መንፈሱ ነው። እንደ መጽሐፍ ቅዱሳዊ ከሆናችሁ ኤልዛቤል ያለው መንፈሱ ነው። እንግዲህ እንደነገርኳቸው ብሉይ ኪዳን ባለፈው እያስተማርኳቸው እንደነገርኳቸው በደምብ ከሲዶና ሀገር ወደ እስራኤል ሀገር ይሳ የመጣችው በባሏ በእስራኤል ንጉስ አካብ በእስራኤል ንጉስ ከዛ የአካብ ሚስት ሆና መንፈሱ እዛ ነው የመጣችው። ይሄን ሲዶና ሀገር የሚባለው ቃል ሲዶና ሀገር እንግዲህ አንዲት ሰረፌታ ነው ማለት ሰረፌታ ነው የምትለው ሲዶና ሀገር ላይ አንዲት ሰረፌታ ይላል መጽሐፍ። ሰረፌታ የሚለው ቀበሌ ነው፣ ሴትዮዋ ስም አይደለም። ሴትዮዋ መብልት ነው። የሴትዮዋ ስም